ከመከራ ነፃ ህይወት ለመኖር ራስን መግደል። አንድ ሰው አንድ ጊዜ በጣም በህይወቱ በመከራ ያልፍ ነበርና አንድ አገልጋይ ሲናገር ነው የሰማሁት። ምን አለ? መጣና ለኔ ጋር በቃ እኔ አሁን ከመከራ ነፃ ህይወት መኖር ነው የምፈልገው አለ። እና አገልጋዩና በል ተንበርከክ ልጸልይልሃለሁና ጌታዬ ልጅ እስከዛሬ በምድር ላይ ስላቆየው አመሰግናለሁ። ዛሬ እንግዲህ ወደ አንተ እንድትሰበስበው እንድታሰናብተው በጌታ በኢየሱስ ስም ጸልያለሁ ሲል ልጁ ተስፈንጥሮ ተነሳ። እንዴ እኔ መች ከመሞት ፈለኩኝ? ከመከራ ነፃ ህይወት ያለው ስትሞት ብቻ ነው አለው። እሱንም በክርስቶስ ኢየሱስ ስለሆኑ ብቻ ነው። እንግዲህ ስለ መከራ ዛሬ መናገር ፈልጋለሁ። መከራ በህይወት ዘመን እንግዲህ ከአዳም ጀምሮ ከውድቀታችን ጀምሮ ከኃጢአት እኩል የገባ አንዱ ነገር መከራ ነው። እንግዲህ መከራ ባለመታዘዝ ብቻ የመጣ ነገር ቢሆንም ከዘፍጥረት ጀምሮ እስከ ራዕይ ባሉት መጽሐፎች ላይ ብናይ እግዚአብሔር ሰዎች፣ እግዚአብሔር አገልጋዮች፣ ነገስታት፣ ካህናት፣ ነቢያት እንዲሁም ደግሞ ወንጌላውያን የተለያዩ ሰዎችን ብናይ እግዚአብሔርን በመታዘዛቸው ብቻ ሳይሆን ባለመታዘዛቸው ብቻ ሳይሆን በመታዘዛቸው ውስጥም በመከራ ሲያልፉ እናያለን። መከራ እንግዲህ መጽሐፍ ቅዱስ ኢየሱስ ክርስቶስ አንዱ ከበረከቱ እኩል ከገባልን በዚህ ምድር ላይ እስካለን መጽሐፍ ቅዱስ እንደሚል በዓለም ሳላችሁ መከራ አለባችሁ፣ ነገር ግን እኔ ዓለምን አሸንፌአለሁና የመከራ ምንጭ የሆነውን ዓለምን ክርስቶስ ኢየሱስ አሸንፏል። እንግዲህ ስለ መከራ ስናወራ ሁለት አይነት መከራዎች አሉ። የመጀመሪያው እግዚአብሔርን ባለመታዘዝ የሚመጣ መከራ ነው። ሁለተኛው እግዚአብሔርን በመታዘዝ ነው። በመጀመሪያው እግዚአብሔርን ባለመታዘዝ በሚመጣ መከራ ውስጥ ዮናስ ማየት ፈልጋለሁ። ዮናስ እንግዲህ ለነነዌ ሰዎች እግዚአብሔር መልእክት ሰጥቶት መልእክቱን እንዲያስተላልፍ በነገረው ጊዜ ባለመታዘዝ ብዙዎቻችን ከእግዚአብሔር በመኮብለል የሚመጣ መከራ ወይም ባለመታዘዝ የሚመጣ መከራ ነው። ዮናስ እንግዲህ ከእግዚአብሔር ኮብልሎ ወደ ነነዌ መሄድ ሲኖርበት ወደ ጠርሴስ ሲሄድ በመርከብ ውስጥ ተሳፈረ። እንግዲህ በዚህ በተሳፈረበት መከራ ውስጥ እግዚአብሔርን ባለመታዘዝ ብቻ ሳይሆን እግዚአብሔር ወዳለው አቅጣጫ ባለመሄድ በሌላ አቅጣጫ በሰዎች ህይወት ውስጥ በሰዎች መርከብ ውስጥ ባልተገባበት መንገድ ውስጥ በመግባቱ ምክንያት ለሱ ብቻ ሳይሆን ለሌሎቹ መከራ ተርፏል። እንግዲህ አያችሁ እግዚአብሔርን ባለመታዘዝ የሚመጣበት መከራ ለኛ ብቻ ሳይሆን ለሌሎችም ጠንቅ ይሆናል። እንግዲህ ዮናስ በመጣበት መከራ እዛ ውስጥ የነበሩ ሰዎች መርከባቸው ላይ ጫኑትን ዕቃ እስኪጥሉ ድረስ ለየአምላኮቻቸው እስኪጸልዩ ድረስ ዮናስ በታችኛው ክፍል ተኝቶ ነበር ማለት ነው። አንዳንዴ ለዮናስ ያቺ ቦታ የኮምፈርት ቦታ ነች፣ የኮምፈርት ዞን ነች። ግን እዛ ጋር ዮናስ ስለተኛ መከራው አልቆመም እና አንዳንዴ የተኛንበት የተቀመጥንበት መከራውን እግዚአብሔር ወዳዘዘን ፈርተን ከእግዚአብሔር ኮብልለን የተኛንበት ስፍራ ለኛ ብቻ ሳይሆን ለሌሎችም መከራና ወጀብ እንደሚሆን ይሄን ማሰብ አለብን እና ዮናስ እንግዲህ ባለመታዘዝ ይሄ ወጀብ መጣ። እንግዲህ ወዲያው ዮናስን እንግዲህ ተውት በቃ እጣ ተጣጣሉ፣ ይሄ መከራ በማን እንደመጣብን ነው እንዴ አንተ ተኝታል ብሎ እጣ ተጣጣሉበት። መጥቶ ካወራው በኋላ ዮናስን አንተ ተኝታል እዚህ ወጀብ ሆኖብናል፣ እንግዲህ ይሄ መከራ በማን እንደመጣና እጣ እንጣላለን። እንግዲህ እጣ ከጣሉ በኋላ ቀጥታ እጣው ዮናስ ላይ ይወድቃል። ስለዚህ አንተ ነህ። ከዛ ዮናስ ወዲያው ይሄ መከራ የመጣባችሁ በእኔ ነው፣ እኔን ወደ ባህር ብትጥሉኝ የእናንተ መከራ ይቆማል አላቸው። እንግዲህ ዮናስ ከተኛበት ከኮንፈርት ስፍራ ወደሚናወጥ ባህር ውስጥ እግዚአብሔርን ታዞ እግዚአብሔርን ሐሳብ ታዞ ወደ ተናወጠ መከራ ውስጥ ገብቷል እና አንዳንዴ ከኮንፈርት ዞናችን እግዚአብሔር አውጥቶ ሰዎችንም ካናወጥንበት ቦታ አውጥቶ ወደ ራሱ ስፍራ ያስገባናል እና እግዚአብሔር ዮናስን እንግዲህ እንዳየነው በአሳ አንባሪ ውስጥ ለ3 ቀን ውሎ አድሯል እና እግዚአብሔርን ባለመታዘዝ የሚመጡ መከሮች እኛም ብቻ ሳይሆን ሌሎችንም መከራ ውስጥ ይከታሉ። ሁለተኛው እግዚአብሔርን በመታዘዝ የሚመጣ መከራ ነው። እንግዲህ ኢየሱስ ክርስቶስ ለዚህ ትልቁ ምሳሌ ነው። ከውልደቱ ጀምሮ የተነገረለትን ቃል በእግዚአብሔር የታሰበለትን ፐርፐዝ ሊፈጽም ወደ ምድር የመጣ ሰው ነው ኢየሱስ ክርስቶስ። ፍጹም ሰው ሆኖ ስለመጣ እንደ ሰው ማውራት ስለምፈልግና መከራም የተቀበለው እንደኔና እንደናንተ ፍጹም ሰውነት በተሞላበት ማንነት ነው እና በመታዘዙ እንደ ክርስቶስ እግዚአብሔርን የታዘዘ የለም፣ እግዚአብሔርም እንደ ክርስቶስ የመሰከረለት ሰው በምድር ላይ የለም። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እሱን ስሙት ብሎ ነገር ግን እንደ ክርስቶስ ግን በመከራ ውስጥ ያለፈ ሰው የለም እና ግን በሁለቱ መሃል ያለው ምንድነው?
በራሳችን ባለመታዘዝ የምናመጣው መከራ ለሌሎች መከራ ይሆናል። በመታዘዝ ግን የሚመጣብን ለኛ የሚመጣብን መከራ በክብር ይለወጥና ለሌሎች ምስክር ይሆናል። እና እነዚህ ሁለት አይነት መከራዎች በህይወታችሁ ውስጥ በቻሌንጅ ለምታልፉ ሰዎች የመጣባችሁ መከራ ካለመታዘዝ ነው ወይስ ከመታዘዝ ነው? መከራ በሁለቱም አቅጣጫ ይመጣል። መጽሐፍ ቅዱስ እንደውም እንዲህ ይላል፣ እግዚአብሔር ማንንም አይፈትንም፣ እንደውም እሱ ማንንም አይፈትንም ይላል፣ በክፉ አይፈትንም ይላል። እንደውም እግዚአብሔር ማንንም አይፈትንም ይልና ሰው ግን በራሱ ምኞት ሐሳብ ሲጓዝ በክፉ ይፈተናል ይልና ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ደግሞ ካደገች በኋላ ሞትን ትወልዳለች ይላል። ስለዚህ ዛሬ የምታልፉበት መከራ እግዚአብሔር የምናማርበት ሊሆን ይችላል። ጥያቄ የሆነብን መከራ ከኛ ነው የመጣው? ከመታዘዝ ነው ካለመታዘዝ ነው? ባለመታዘዝ የሚመጣብን መከራ በመታዘዝ እናጠፋዋለን። በእግዚአብሔር ሐሳብ ደግሞ የሚመጣብን መከራ በክብር እንጨርሰዋለን። ዛሬ መልእክቴ የመከራችን መፍትሄዎች መከራችሁ ነው እና የመከራችሁ ምንጮች ማወቅ ለመከራችሁ መፍትሄ ትልቁ ቁልፍ ሚና ነው። ጌታ ይባርካችሁ። መልካም ቀን